በእኛ በኢስላም አስተምሮት ትልቁ ፍጥረት አርሽ ነው። አርሽ ላይ ጊዜም ቦታም ያበቃል። አላህ ደግሞ ከጊዜም ከቦታም በላይ ሆኖ ይኖራል ማለት ነው። ከአርሽ በላይ እንደሆኑ 7 ጥቅሶች አሉ፣ የቁርአን አንቀጽ ማለት ነው። ከአርሽ በላይ ነው አምላካችን። አርሽ ደግሞ ትልቅ ፍጥረት የሚባለው ነው፣ መዝጊያው ነው፣ መጠናቀቂያው ነው። እንደዛ ነው እምነታችን። ግን ከኛ ጋር ያለው ደግሞ በዛቱ ሳይሆን በሲፋው ነው ከኛ ጋር። ምን ማለት ነው? በሲፋው አላህ በምንነቱ ከፍጥረት ውጭ ነው ያለው፣ ከፍጥረት በላይ ነው ያለው። እንደና ደግሞ በባህሪያቱ ለምሳሌ በእውቀት፣ በማየት፣ በመስማት፣ በችሎታው ምኑ ከኛ ጋር ነው ያለው። በአብሮነት ደረጃ ማለት ነው። እኛን ያየናል። የትም ቦታ ብንሆን ማየት ይችላል። የትም ቦታ ይሰማናል። የትም ቦታ ያውቀዋል። ሁሉ ነገር ለማድረግ ሁሉን ቻይ ነው። ይህንን ነው ትምህርታችን ማለት ነው። በኦርቶዶክስም ትምህርት ወደፊት ጠይቂና ኢነርጊያና ውሲያ የሚባሉ ነገሮች አሉ። አምላክ ከፍጥረት ውጭ ነው፣ ትራንሰንደንት ነው ብለን ነው ምናምነው። ራሱ ከፍጥረት ውጭ ነው ብለው ነው የሚያምኑት። ነገር ግን በባህሪያቱ ወይም በኢነርጊያ ከኛ ጋር ነው ብሎ ነው የሚያምኑት። ኢቨን ፕሮቴስታንትም ኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚሉት ነገር አለ። በኢሴንሻል ፕሮፐርቲ ከፍጥረት ውጭ ነው፣ በአክሲደንሻል ፕሮፐርቲ ደግሞ ከኛ ጋር ነው ብሎ ያምናሉ። ወይም በሌላ አባባል ምንድነው? እሱ በመለኮትነቱ ከፍጥረት ውጭ ነው፣ ረቂቅ ነው፣ ምጡቅ ነው፣ የማይታይ የማይዳስ የማይጨበጥ ነው። በመንፈሱ ግን ከሁላችን ጋር አለ ብለው ነው የሚያምኑት። ይህን ይመስላል ኦርቶዶክስ፣ ካቶሊክ፣ ከፊል ፕሮቴስታንት እና አይሁዲያኖች እና ሙስሊሞች በኮንሴፕቱ ጋር ላይ ያለን አመለካከት አንድ አይነት ነው። በዚህ በእንትኑ ላይ በኢነርጊያ እና በኡሲያ በሚባለው ነገር ላይ ይህን ይመስላል። ቃል ያልተመለሰ ነገር ካለ ይጨምሩልሻል። እሺ ኡስታዝ፣ እዚህ ጋር ምንድነው ጥያቄ? አርሽ ፍጥረት ነው አይደለ? ይህ ማለት ከ7 ሰማያት የሚያሸሻው ፍጥረት ነው። ኦኬ። ስለዚህ አላውቅም ብዙ ሌላ እንዳላወራ፣ ግን አላህ እሱ በላይ ነው ማለት ጊዜም ቦታም የሚጠናቀቀው እዛ ላይ ነው። ጊዜ ቦታ የሚባለው ነገር ጊዜ ማለት ፓስት ፕሬዘንት ኤንድ ፊቸር ማለት ነው። ቦታ ማለት ደግሞ ዊዝ ሌንግዝ ኤንድ ሃይት ማለት ነው። ርዝመት ቁመትና ስፋት የሚባሉ ነገሮች የሚጠናቀቁት አርሽ ላይ ነው። አላህ ደግሞ ከአርሽ በላይ ነው። ዛት ሚንስ በሌላ አባባል ከፍጥረት ሁሉ በላይ ነው፣ ወይም ደግሞ ከጊዜና ከቦታ በላይ ነው ብለን ነው የምናምነው። ይሄ ነው እምነታችን እንጂ የሆነ በቦታ የተገደበ ወይም የሆነ ቦታ ላይ የተቀመጠ የሚል መረዳት ላይስቴን አይችልም ማለት ነው። ቦታ ዊዝ ሌንግዝ ኤንድ ሃይት ነው። ቦታ ላይ ተቀመጠ የሚል ትምህርት የለንም እኛ ጋር። ባይብል ላይ ነው እንደዛ ያለው። በዙፋን ላይ ተቀመጠ የሚለው ትምህርት ያለው እናንተ ጋር ነው። ኢሳይያስ 66:1 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ይላል። እንደገና ደግሞ ራዕይ ዮሐንስ ምዕራፍ 19 ቁጥር 4 ላይ በዙፋኑ ላይ ለተቀመጠው ለእግዚአብሔር ይላል። ራዕይ ዮሐንስ 21:5 ላይ